ጃፓንን በዓለም አቀፍ ደረጃ ግንባር ቀደም ያደረጓት በቴክኖሎጂ በደህንነትና በዜጎች የላቀ ስነ ምግባር ላይ የተመሰረቱ 5 አስገራሚ ምክንያቶችና ልዩ ልምምዶችን ነው። እነዚህ ምክንያቶች አገሪቱ ለዓለም የምትሰጠውን አስተዋጽኦና 1. በአንዳንድ የባቡር ጣቢያዎች ባቡሩ ከመነሳቱ በፊት ልዩ የመከላከያ ግድግዳ ከመድረኩ ጋር ይወርዳል። ይህ አሰራር ሰዎች በድንገት ወደ ባቡር መስመሩ ወድቀው አደጋ እንዳይደርስባቸው ወይም ራሳቸውን እንዳያጠፉ ሙሉ በሙሉ ይከላከላል። 2. መኪና ሲገዙ የሽያጭ ማዕከል ሠራተኞች ደንበኞቻቸው በአዲስ መኪናቸው በሰላም ከመውጣታቸው በፊት በመንገድ ላይ ያለውን ትራፊክ ያቆማሉ። ለገዢው በአክብሮት ከሰገዱ በኋላ ትራፊኩን ላቆሙላቸው አሽከርካሪዎችም ጭምር ሰግደው ምስጋና ያቀርባሉ። ይህ የአክብሮት ደረጃ ከጃፓን ውጪ ብዙም አይታይም። 3. በመላው ጃፓን የሕዝብ ስፍራዎች ላይ ከፍ ያሉ ቢጫ የታክታይል ስትሪፕስ ተዘርግተዋል። እነዚህ መስመሮች እይታቸው ደካማ የሆኑ ሰዎች መንገዳቸውን በንኪ እንዲለዩ፣ እንዲጓዙና እንቅፋቶችን በቀላሉ እንዲያስወግዱ ወሳኝ ድጋፍ ይሰጣሉ። 4. ጃፓን ለልጆች ደህንነት የተሰሩ ልዩ ስልኮች አሏት። በአደጋ ጊዜ ልጁ ልዩ መለያውን ታግ ሲጎተው ከፍተኛ ድምፅ ያለው ድንገተኛ ደወል አላርም ያስነሳል፣ ወዲያውኑ ፎቶግራፎችን ያነሳል፣ የጂፒኤስ መገኛ መረጃውን ለወላጆች ይልካል፣ እንዲሁም 3 የአደጋ ጊዜ ውቂያዎችን ያሳያል። 5. በጃፓን ካፌዎች ውስጥ ስልክዎን ወይም ቦርሳውን ያለምንም ስጋት ያለ ጠባቂ ትተው መሄድ ይችላሉ፣ ምክንያቱም ስርቆት ፈጽሞ የማይታሰብ ነገር ነው። ይህ ጠንካራ የእምነት መንፈስ በሰዎች መካከል ከፍተኛ የሆነ የጋራ መከባበርና ደህንነት እንዲሰፍን ያደርጋል። እነዚህን የጃፓን ገጽታዎች ሲመለከቱ ከየትኛው ባህሪዋ መማር እንችላለን ብለው ያስባሉ? ሐሳብ ብሆን ኮሜንት ላይ ያጋሩ።